ቃልሽን አድምጬ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ እባካችሁ። 1000 ምናምን ሰው አለ። እንግዲህ ላይክ እናንተ ካላረጋችሁ ማን ያደርገኛል? እና እነዚህ ያላችሁት ሰዎች ሁሉ ቪዲዮ ሲደርስ እዩ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። እሺ። እና ዛሬ የምንሰራው ቆንጆ አሳምቡሳ ማለት ነው። እና አሰራሩም ምንም አብረን እናያለን። እሺ። ከተበላሽም አብረን እናያለን። እሺ። አሁን ዱቄት አስተካክያለሁ አዘጋጅቻለሁ ማለት ነው። ያው ለኔ ይበቃል ብዬ ያሰብኩት ያህል ማለት ነው። ይሄን አስተካክያለሁ። ከዛ ምን እናደርጋለን? ጨው አንን ለቂጣ ጥሩ ነው፣ ለቂጣ ማለት ነው። ጨው እንደ ፍላጎታችሁ ማለት ነው፣ የምትፈልጉ ያህል ማለት ነው። ትንሽ በዛ ስል ቂጣው እንትን ይላል፣ ጣፋጭ ይሆናል ማለት ነው። ብዙ ጣፋጭን ሳይሆን። ከዛ ቀጥለን ደግሞ ምን እናደርጋለን? ጨው ሱኳር 1 ማንኪያ ይበቃል። ከዛ ቀጥለን ምን እናደርጋለን? ካሜር እርሾ እንደፈለጋችሁ ማለት ነው። ቶሎ ይነሳል ብላችሁ እንደምታስቡት እኔ ለአሁኑ ስለሆነ ትንሽ በዛ አድርጌያለሁ ማለት ነው። እና ትንሽ ዘይት እኔ አላውቅም፣ ባይዘዋይ ዘይቱ ሰው ብዙ ጊዜ ለዳቦ ነው የሚጨምረው ማለት ነው። ግን እኔ ዝም ብዬ አንዳንዴ ለአሳምቡሳ ማረጋለሁ ማለት ነው። ትንሽ ጣባ አረጋለሁ። የአበሻ ብዙ ጊዜ ማንኪ ምናምን ግምት አይወድም፣ ለዛ ነው። እሺ ይቅርታ። ኦኬ ይበቃል እንዳይበዛ። ከዛ አሁን እናማስላለን። ከዛ በእንትን መሆን አለበት፣ በጠንካራ ማለት ነው፣ እንዳይቦካ ማለት ነው። እንደዚህ ስናደርግ እንዲሄድ ማለት ነው። ይታያችሁ። ማይክ አለመኖር ድምፁ ሊረብሽ ይችላል፣ ግን ይሰማል ብዬ አስባለሁ። ከዛ እንደዚህ አድርጋችሁ እሺ ትታረጋላችሁ። በኋላ ቆንጆ ይሆናል ማለት ነው። አበዛው መሰለኝ። ከበዛም ደግሞ ምን ታረጋላችሁ መሰለ? ቂጣ አቀንትኑ አካፍላችሁ ማለት ነው። ግማሹ ፍሪጅ ማድረግ ትችላላችሁ። ከዛ ስትፈልጉ ሞቅ አድርጋችሁ መጠቀም ትችላላችሁ። ይሆናል ከበዛም ማለት ነው። ደግሞ አንዴ ከተጠበሰ ለ2 ቀን ከ1 ቀን ከ2 ቀን ከ3 ቀን ብላይ ደስ አይልም። አይበላሽም፣ ግን ደስ አይልም በፍሪጀር ከተደረገ ማለት ነው። ተመልሼ ልምጣ። የማቦካት ማለት ነው። ጨርሼ ተመልሼ እመጣለሁ። እሺ ጠብቁ። አያችሁ ትንሽ ቀጠን ብሏል። እንደዚህ መሆን የለበትም፣ እጅ መያዝ የለበትም ማለት ነው። እና አሁን ትንሽ ዱቄት ልጨምር ነው። እጅ እንዳይዝሽ እንትን ጥቅል እንዳርጋችሁ ስታስቀምጡ ለበኋላ ማለት ነው። እንትን ጥንክር ማለት አለበት። ኦኬ አሁን በኋላ አሳያችኋለሁ። አያችሁ እንዴት እንደደከመ ማርያምን እጄን ይመስገን
ቀን እና እንደዚህ ነው። ይሄ ለእናንተ ያጠር አርገ ስላሳይኳችሁ ቀላል እንዳይመስል ማለት ነው። በጣም ነው የሚያደክመው ማለት ነው። አሁን አያችሁ የቅድም እጅ አይዝም። ከዛ እንደዚህ ያደርጋችሁ በደንብ ትቦካላችሁ ማለት ነው። ከዛ 2 ሰዓት የሚሆን 1 ሰዓት የሚሆን ተኩል ሰዓት የሚሆን እንደ ሙቀቱ ነው እንዳየሩ ነው። ከዛ እንትን ከሆነ ተመልሰን ደግሞ እንመጣለን። እሺ ይሄን እንደዚህ አድርጋችሁ በንጹህ ተስታ ወደዚህ ታረጋላችሁ። ቶሎ እንዲነሳ ማለት ነው፣ ለሌላ ነገር አይደለም። ከዛ ምን ጨምረው ጨርቅ እንደዚህ ታረጋላችሁ። እንደዚህ አድርጋችሁ ፍና አድርጋችሁ ታስቀምጣላችሁ። 1 ሰዓት የሚሆን 1 ተኩል የሚሆን እንደ እንትኑ ነው እንዳልኳችሁ ማለት እንዳየሩ ነው። ከዛ ስነሳ ምስር እንጥላለን። ከዛ ሽንኩርት፣ ቃሪያ ምናምን እንከትፋለን። እሺ ይሄ እስከምነሳ ማለት ነው። እሺ አብራችሁ ቆዩ። ምስሩ እስከሚበስል ሙቀት እስከምነሳ ድረስ ምን እንሰራለን? እኔም ደግሞ ለቦርጬ ሙቅ ውሃ ልጠጣ። ያው ማር አድርጌያለሁ። ከዛ ሙቅ ውሃ ጨምራለሁ። ጠዋት ስለሆነ ነው። እሺ አያችሁ ቪዲዮ እኮ እንትን አላልኩት እኮ ነው። ዋው ይጣፍጣል። አይ ችግር ይሁን ማር ስለሆነ ማሩን በዛ አድርጌ ነው የምጠጣው። ለማንኛውም በኋላ እንገናኛለን። ቅድም አስታውሳችሁ ከሆነ ማለት ነው እንትኑ ጨው በቂጣ ላይ ማርገን አለ አይደለ? ስለዚህ አሁንም ደግሞ እዚህም እናረጋለን ማለት ነው። ይሄ ትንሿ ማንኪ ነው። ካነሰ በኋላ ደግሞ እናያለን ማለት ነው። ምክንያቱም ምስሩ ባዶ እንዳይሆን ማለት ነው። እንደዚህ አድርገን ከዛ ይሄ በኋላ ሲበሰል ማለት ነው እንትን ውሃ እናጣልላለን ማለት ነው። ውሃው ይደፋል ማለት ነው። የበሰለ ስለሆነ ማለት ነው። ያው ሽንኩርትና ቃሪያ አዘጋጅቻለሁ። እንከፍታለን አብረን። ወይኔ ችግር ሆነ እኮ የስልክ ማስቀመጫ አድርገን እንከፍታለን። እናንተ አሪፍ ፍሮ ምን ይመስላል? ምስሩ እየበሰለ ነው። እንትኑ እየተነሳ ነው ማለት ነው። እየደረሰ ነው። ከተንጣ ተመልሼ ያው የቅድሙ ምስሩ እንግዲህ እንደዚህ ሆኖ ደርሷል። አሁን እንደዚህ ነሸፈ ማለት ትንሽ ቆየ እንትኑ ውሃ ከደፋው ማለት ነው። እንደዚህ ሆኖ ምስሩ ደረሰ። ከዛ ደግሞ ቃሪያና ሽንኩርት እንደዚህ ከታትፌ አስቀምጫለሁ። እናንተ ምን ይመስላል? የቃሪያው ፍሬ ምን ሆኖ ነው? በሰላም ነው? እና እንደዚህ አድርገሽ ሽንኩርትና ቃሪያውን ከትፌ ጨርሻለሁ። ምስሩም እንደዚህ ነው። ከዛ በኋላ ደግሞ ቅጣ እንጋግራለን ማለት ነው። እንግዲህ ምስሩ ሊበዛ ስለሚችል ቀንሼ ነው ማረገው፣ ግማሽ ማለት ነው። ከዛ ካነሰ በኋላ ጨምራለሁ። እዚህ ላይ አሁን ቃሪያና ሽንኩርት አድርጌያለሁ። ከዛ ምስሩን እጨምራለሁ ማለት ነው። ይበዛል በእርግጥነት ማለት ነው። ከዛ ቀንሳለሁ። ትንሽ በሰለ ምስሩ ምን ችግር የለም። ምስሩ ከተረፈን ለሰላጣ ስለሆነ ችግር የለም ማለት ነው። አያችሁ
ትንሽ ምስሏ በሰለች። እንደዚህ መበሰል ያለበት ቃሪያው ተኩስ አያችሁት? ቆይ ጠጋ አድርጌ ያሳያችኋለሁ። ግን እንደዚህ መበሰል ያለበት ነበረ። ምስሩ ትንሽ በሰለ። ለገበያ አይደለም ለቤት ነው እንጂ። ቆይ ላሳያችሁ። አያችሁት? እናንተ ጨው እንዳያችሁ ነው። በምስሩም ብዙ አድርጌ ነበር አይደለም፣ ግን አነስ ምን ላድርግ፣ ያው ቂጣ ላይ ስላለ አንድ ላይ ይሆናል ማለት ነው። እና ከዚህ በላይ አልጨምርም፣ ይበቃል ማለት ነው። ያው እንግዲህ አያችሁት፣ የቅድሙ ዱቄቱ እንደዚህ ሆኖ ቆንጆ ሆኗል ማለት ነው። ኩፍ ብሏል። የምጽዋ ራሱ እንትን ይላል ማለት ነው። አያችሁት? ከዛ ዘይትም አለ ዱቄቱም አለ። ከዛ ምን እንደምናደርግ አብረን እናያለን። እጅን ታጥቢያለሁ እንዳትጸዩ። አያችሁት? እንግዲህ ካሜራማን ጠፋ እንጂ ቆንጆ አድርጌ ያሳያችሁ ነበር። አያችሁ እንትኑ ይሄም አስጥቻለሁ። እንግዲህ ካሜራው ይረዝማል ማለት ቪዲዮ ይረዝማል። ምንም ማድረግ አትችልም። በኋላ ላይ በመሃል ላይ አቆርጣለሁ ማለት ነው። ከዛ እንደዚህ ካርኩት በኋላ እንደዚህ አድርጌ በጓንት መጠቀም እችል ነበረ፣ ግን እንትኗ ምጣዷ ትንሽ ስለሆነች በትንሹ ነው ማረገው። አያችሁት? ይሄን ሁሉ እስከሚያልቅ ድረስ አላስቆያችሁም። እሺ፣ አጠራጠር አድርጌ ነው ማሳያችሁት። አያችሁት? በእኩል ነው ሁሉም ማለት ነው። በእኩል እንደዚህ ቁርጥ አደርጋለሁ። ቅድም ብዙ ብዬ ነበር አይደለ? ግን አይበዛም። አያችሁት? የሚበዛው መስሎ ነበር። እቺ ስንት ሳምቡሳ ነው ታውቃላችሁ? 2። ለማንኛውም አብረን እናያለን በኋላ። በጣም ነው የሚያደክመው ማርያምን። በስመ አብ ወልድ። እንግዲህ አስባችሁ ስንት ሰዓት ነው ፈጅ? አያችሁት? አሁን እንደዚህ አድርጌ ቆራርጬ አስተካክያለሁ። ያው ቅድም ዘይት አዘጋጅቻለሁ አልኳችሁም። ያው ዘይቱም ዱቄቱም አለ። ከዛ አብረን እሱን ደግሞ እናያለን ማለት ነው ምን እንደማደርግ። እኔ ባልታይም እንግዲህ ችግር የለም፣ ያው ቪዲዮ ስለማይመችን ማለት ነው። እና እንደዚህ አድርጌ ሁለቱም ማለት ነው ሁለቱም በአንድ ይዤ እንደዚህ ይዤ ማለት ነው። አያችሁ? ባዶ ሲሆን እንደዚህ አይለቅም ማለት ነው። ስለዚህ አሁን ምን ማድረግ አለብኝ? ዘይት እንደዚህ አድርገን ንክር አድርገን ትንሽ፣ ከዛ ሁለቱን እንደዚህ እቀባለሁ። አያችሁት? እንደዚህ ሲሆን አይይዝም። ከዛ ደግሞ ቅድም አይታያችሁ መሰለኝ ዱቄት ይታያችሁ አይደል? እንደዚህ አደርጋለሁ በዱቄቱ ማለት ነው። እንደዚህ አድርጌ ሁለቱን እንደዚህ ገጥማለሁ ማለት ነው። ይሄ ለምን መሰላችሁ? እንዴት ነው አረብ ሀገር ከበስ በልታችሁ የምታውቁ ልጆቹ ታውቃላችሁ ማለት ነው። እንደ ከበስ ቪዲዮ ኮምቢያን እናንተ እንደዚህ ሲሆን በኋላ እንደዚህ አድርጌ እንትን ሳደርገው ማለት ነው ሲገነጠለው ወደ 2 ይሆናል ማለት ነው። ከዛ ጠቅላላ ምን ስንት ሳምቡሳ ይሆናል? አንዱ 2 ሳምቡሳ ከሆነ 2 4 ሳምቡሳ ይሆናል ማለት ነው። አያችሁት? እንደዚህ አድርጌ አስቀምጣለሁ ማለት ነው ለበኋላ። ከዛ ፔስታል እሸፍናለሁ።
ምክንያቱም ይደርቃል ማለት ነው። ስለሚደርቅ ፌስታል ይሸፍናል። ከዛ ቀጥለንም እንደዛው ሁሉም እንደዛ መሆን አለበት። እሺ ከዛ ዘይቱን እንደዚህ አደርጋለሁ እንዳልኳችሁ። ከዛ በዱቄት ምን እንትን ማለት ግዴታ ነው እንዳልኳችሁ ማለት ነው። እንደዚህ አድርጌ አስቀምጣለሁ። እንደዚህ አደርጋለሁ። አሁን አደራ በእጄ ስለምሰራ እንዳትጸይፉ። እያወራን እንስራ ወይ ዝም ብለን እንስራ? እንግዲህ ለእናንተ ቪዲዮ አጠር ማድረግ ብዬ በጣም እየቸኮልኩ ነው፣ ስራዬ እንዳይበላሽ እንጂ ያው እንደዚህ እያረኩት ይሸፍናል። በጣም ነው የሚደክመው ማርያምን። ይሄ ካወቃችሁ ለረመዳን የሚጋገር ቂጣ፣ በእርግጥም ጋግሬም አላውቅም፣ ግን እሱ ሳየው ቀላል ነው ይመስለኝ። እንደ ሊጥ እንደዚህ ተቦክቶ ነው መሰለኝ እና ቀላል ነው ይመስለኝ በእርግጥም። እሺ አሁን ደግሞ በቃ እንትን እናደርጋለን። መጀመሪያ ያልኩት ነው የምወስደው፣ ምክንያቱም ኩፍ እያለ ነው የሚመጣው ማለት ነው። ኦኬ ዱቄት ታደርጋላችሁ። ለእናንተ አይታይም እንጂ ግዴታ ነው ዱቄት እዚህ እንትኑ ላይ ማለት ነው። እንደዚህ ከዛ ቶሎ ቶሎ ገልበጥ ማድረግ አለባችሁ፣ ምክንያቱም አንዱ ከአንዱ ይረዘማል፣ ሁለት ስለሆነ ደብል ስለሆነ ማለት ነው። ከዛ ቶሎ ቶሎ ግልብጥ እያደረጋችሁ ቅድም ምን ብዬ ነበረ ታውቃላችሁ? ይሄ ከቀጠነ ለዚህ አይሆን መራልኳችሁ፣ ለዚህ ነው። እሺ እንዳይቀጠል እንደምጣዱ እንትን መስራት ትችላላችሁ። የኔ መጥበሻው ትንሽ ስለሆነ በትንሹ ነው። ምክንያቱም ሀገራችን ምጣዱ ይሄ ብረት ምጣድ ትልቅ ነው ሳ በሱ ሲሆን ምስሩን በደንብ ይይዛል ማለት ነው። ይሄ ግን ቂጣው ትንሽ ስለሆነ ምስሩን በትንሹ ነው የሚይዘው። በጣም ያደክማል ማለት ነው። እንግዲህ እንደዚህ አድርገን ሀገራችን ሰርተን እንበላለን። ፈጣሪ ሀገራችን ሰላም ያርገን እንጂ አያችሁት? ይሄት አሁን ይሄ ሁለት ብባል ማን ያምናል? አያችሁት? ሁለት ቂጣ ማለት በአንድ አንዱ አይበልጥም፣ አንዱ እንትን አይልም። ከዛ በእኩል ማለት ነው። አያችሁት? እንዳልኳችሁ ምጣዴ ትንሽ ናት፣ እንደዚህ ትርፍ ብሏል። እንግዲህ ምን እንደማደርግ አላውቅም። እንደዚህ አድርጌ አበስላለሁ ማለት ነው። አያችሁት? ከዛ እንደ ቂጣ ይገለበጣል ማለት ነው። እየደረሰ ነው። ትንሽ ቀር እንዴት እንደምበላ
ያው በልብጃ እየበሰለ ነው። ቆንጆ ነው፣ በቂ ነው። ከዛ እንደዚህ አድርጌ በፔስታል አደርጋለሁ፣ ምክንያቱም እንዲለስለስ ማለት ነው። አያችሁ ቅድም ያልኳችሁ ሁለት ይካፈላል ያልኳችሁ እንዴት እንደምበላ በስመ አብ ወልድ። አያችሁ ያወጣሁት ማለት ነው። ያው እንደዚህ አደርጋለሁ፣ ፍል አደርጋለሁ፣ ይታያችሁ። ከዛ እንደዚህ አድርጌ በፔስታሉ ሽፍን አድርጌ አስቀምጣለሁ፣ ሌላው እስከምጨርስ ማለት ነው። እንደዚህ ሆኖ ይቀመጣል። ያው አሁን ቂጣው አልቋል። እንግዲህ አብረን እንቆርሳለን፣ በመሀል እኩል አድርገን ማለት ነው። እንደዚህ በመሀል ይቆረሳል። ከዛ እንደዚህ በፌስታል ሲሆን እንትኑ ላበቱ ሞቅ አድርጎ ያስቀምጣል ማለት ነው። እዛ አሁን አብረን እንጠቅልላለን። ይሄን አሁን እንደዚህ አድርገን እንጠቅልላለን ማለት ነው። እዚህ አሁን ምስሩም የቅድሙ ምስር ነው ማለት ነው። እስከሚይዝ ድረስ እናደርጋለን ማለት ነው። ቅድም እንዳልኳችሁ ይሄ የረመዳን ሰንቡሳ አለ አይደለ? እሱን እንደዚህ ሰው ይለጥፋል፣ ግን እኔ አላውቅም። እንደዚህ አድርጌ ጥብቅ አድርጌ እንደዚህ ያስቀምጣል። አያችሁ? እንደዚህ አድርጌ ከዛ አሁን ዘይቱ ስለጋለ ከታለው ማለት ነው። ቂጣው ሰፋ ስል እንትኑ ምስሩም ብዙ ይዛል ማለት ነው። ኦኬ እንደዚህ አድርጋችሁ ታስቀምጣላችሁ። ደግሞ ይሄ ላይ ነው፣ ይሄ ውስጡ ይሄ ነው፣ ውጭ ይሄ ነው ማለት ነው። ግን እናንተ የምታደርጉት እንደዚህ ወደ ውስጥ ነው፣ ውጭን ወደ ውስጥ ታስገባላችሁ ማለት ነው። ድሮ የጨው ምንድነው ከሱቅ ሱካር ጨው እንደምንገዛ ማለት ነው። እንደዛ ወረቀት እንደዛ ጥቅልል ይደረጋል ማለት ነው። ምንም አይሆንም። ከዛ አሁን በዛ ይተንከታል። መጋሉን ለማየት እንደዚህ ትንሽ ነገር እንትን ታደርጋላችሁ። ያው አሁን ግሏል። እዚህ ይሄ ውስጡ ነው። ቅድም ጠቅልሌ እንደዚህ ያስቀመጥኩት በኩል ነው። እንደዚህ ካደረኩት ድንቹ ስለሚበተን እንደዚህ ያደርጋለሁ ማለት ነው። እንደዚህ አድርገህ ቃስ አድርገህ ያስቀምጣለሁ። አይሆንም፣ አይበትንም። አያችሁ የራሱን በራሱን ይዛል ማለት ነው። ትንሽ እሳቱ በስቷል። ይቅርታ እሳቱ ከበዛ ስለሚለብለብ
ቀስ ብሎ እንትን ይበል። ደግሞ ብዙ ሲቀነስም ዘይት ይጠጣል። ኦኬ ምንም አይበትንም። እንደዚህ ቀስ አድርጋችሁ በስነ ስርዓት ካስቀመጣችሁ ማለት ነው እየደረሰ ነው። እንግዲህ ደረሰ አሁን ይሄ ማለት ነው። በቂ ነው። እንደዚህ እንትን ከሆነ ቆንጆ ነው። ከዚህ ቀይ ከሆነ ደግሞ እንትን ይላል፣ መራራ ይሆናል ቂጣው ማለት ነው። እንደዚህ ነው አያችሁት? እንደዚህ ጥፍ አድርጌ እንደዚህ አደርጋለሁ። ከዛ እንደዚህ በዚህ ካረኩት ምስሩ ስለሚበተን እንደዚህ ማድረግ አለብኝ ማለት ነው። አያችሁት? ከዛ አይደል ያረግነው ማለት ነው። አያችሁት? ያው የቅድሙ እንግዲህ ጨርሻለሁ። እንደዚህ አድርጌ ማለት ነው። እንዴት እንደሚያምር መልኩ እስኪ አብረን እንቀመስ። እሺ እስኪ ነው ዋው ነው። ቅድም ጫው ሱካር እዚህ ላይ እንትን ቆዳው ላይ ይሆናል ማለት ነው። ያው የምስሩ ምስር ሆኖ ምስሩ ውስጥ ያለው እንዳለ ሆኖ እዚህ ላይም እንደዚህ ቂጣው ጣፋጭ ይሆናል ማለት ነው ስበላ። ኪዳኑ ላንስ ትልቅ ነው ራሱ እንዳልኩት ትንሽም አልሆነም ትልቅ ነው። እንግዲህ ከተመቻችሁ እንደዚህ አድርጋችሁ እበት መብላት ትችላላችሁ። እስኪ አብረን እንቀመስ።